ተመልካቾቻችን ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ የምንመለከተው በግንቦት 2026 የዩናይትድ ስቴትስ የዜግነት እና የኢሚግሬሽን አገልግሎት ወይም USCIS ያወጣውን እጅግ አስገራሚ ፖሊሲ ነው። ይህ መመሪያ ጊዜያዊ ጎብኚዎች አሜሪካ ውስጥ ሆነው ቋሚ የመኖሪያ ፈቃድን ወይም ግሪን ካርድን ያመለከቱበትን መንገድ ሙሉ በሙሉ የሚቀይር ነው። ለብዙ አስርተ ዓመታት ስንጠቀምበት የነበረው አሰራር በአንድ ጀንበር ሲቀየር በሚሊዮኖች የሚቆጠሩ ሰዎችን ሕይወት በቀጥታ ይነካል። ይህ ዝም ብሎ የተለመደ ማሻሻያ አይደለም። ይልቁንም መላውን የኢሚግሬሽን ስርዓት መሰረት የሚያናውጥ ትልቅ የለውጥ ማዕበል ነው። እሺ፣ በቀጥታ ወደ ጉዳዩ እንግባ። የድርጅቱ ቃል አቀባይ ዛክ ካህለር ይህን እርምጃ ሲያብራሩ የውጭ ዜጎች ስርዓቱን በትክክል እንዲከተሉ ለማድረግ ሕጉ ወደ መጀመሪያው ዓላማው እየተመለሰ ነው ብላሉ። ይህ ምን ያህል ጠንካራ አባባል እንደሆነ አስተዋላችሁ? መንግሥት ከዚህ በፊት የነበሩ አሰራሮች ከሕጉ ዋና ዓላማ አፈንግጠው ነበር ብሎ እንደሚያምን በግልጽ ያሳያል። ከእንግዲህ ወዲያ የተለመዱት አቋራጭ መንገዶች ቦታ አይኖራቸውም። ነገሮቹ በጣም ጥብቅ የሆኑ ነው። ይህ ሁሉ የመጣው ከየት ነው ቃላችሁ? የዚህ ትንታኔያችን ዋነኛ ምንጭ ግንቦት 21 ከወጣው ይፋዊ የዳይሬክተሩ ቢሮ የፖሊሲ ማስታወሻ ላይ የተወሰደ ነው። ይህ ሰነድ ቀልድ የለውም። በኢሚግሬሽን ሕግ ላይ ትልቅ ክብደት ያለው እና በቀጣይ ዓመታትም የመወሰኛ መስፈርት ሆኖ የሚያገለግል ነው። ስለዚህ የኢሚግሬሽን ዳኞች እና ባለስልጣናት ይህንን ቃል በቃል ነው የሚተገበሩት። የወደፊቱን የኢሚግሬሽን አቅጣጫ ለመረዳት ይህንን ማስታወሻ ማወቅ የግድ ይለናል። እንግዲህ ይህንን ሰፊ መመሪያ በቀላሉ ለመረዳት በአምስት አጫጭር ክፍሎች ከፋፍለነዋል። አንደኛ፣ ትልቁ የፖሊሲ ለውጥ፣ ሁለተኛ፣ የሁኔታ ማስተካከያ ትርጉም፣ ሶስተኛ፣ ወደ ቆንስላ አሰራር መመለስ፣ አራተኛ፣ ይህ ፖሊሲ ማንን ይጎዳል እና በመጨረሻም አምስተኛ፣ ልዩ ሁኔታዎች የሚሉት ናቸው። ክፍል 1 ትልቅ የፖሊሲ ለውጥ፣ የአንድ ዘመን ማብቂያ። አሜሪካ ውስጥ ሆነው ግሪን ካርድ ማግኘት ምን ይመስል እንደነበር ታውቃላችሁ? ለብዙ ጊዜ እንደ መብት ይቆጠር ነበር። አሁን ግን ነገሩ ሙሉ በሙሉ ተቀይሯል። አዲሱ መመሪያ እንደሚለው ይህ አሰራር አሁን እጅግ በጣም ልዩ የሆነ እና በአስተዳደራዊ ችሮታ ላይ ብቻ የተመሰረተ ፈቃድ ሆኗል። በጭራሽ የተለመደ መብት አይደለም። ማመለከት ብቻውን በቂ አይሆንም። ይልቁንም ፈቃዱን ማግኘት የአንድን ባለስልጣን ልዩ ችሮታ የሚጠይቅ ብርቅ ዕድል ሆኗል። ክፍል 2 የሁኔታ ማስተካከያ ትርጉም፣ የሕግ አሰራሩን እንመልከት። በመሰረቱ የሁኔታ ማስተካከያ ወይም በእንግሊዝኛው አጀስትመንት ኦፍ ስቴተስ ስንል በአሜሪካ ውስጥ የሚገኝ ግለሰብ ሀገሪቱን ለቆ ሳይወጣ ቋሚ የመኖሪያ ፍቃድ የሚያገኝበት ሕጋዊ ሂደት ነው። ነገር ግን ሕጉ ሁልጊዜም ቢሆን ይህ አሰራር እንደ መብት ሳይሆን እንደ አስተዳደራዊ ውሳኔ እና ችሮታ የሚታይ መሆኑን ያስቀምጣል። ይህ የተዘጋጀው ለየት ያሉ እና አሳማኝ ምክንያቶች ላላቸው ሰዎች እንደ ማምለጫ መንገድ እንጂ ለሁሉም ሰው ክፍት የሆነ ሰፊ በር እንዲሆን ታስቧል ነበር። አሁን መንግሥት አጽንዖት የሰጠ ያለውም ልክ ይሄንን ነው። ነገሩን የበልጥ ግልጽ ለማድረግ ያህል ሁለት መንገዶች አሉ። አንደኛው አሜሪካ ውስጥ ሆኖ ማስተካከል ሲሆን ይህ አሁን እንደ ልዩ እና አስቸጋሪ መንገድ ይቆጠራል። በሌላ በኩል ደግሞ ከሀገር ውጭ ባሉ የአሜሪካ ኤምባሲዎች ወይም ቆንስላ በኩል ማመልከት እንደ መደበኛ እና ትክክለኛ መንገድ ተደርጎ ተቀምጧል። መንግስት የነገረን ያለው ተመራጩ መንገድ ሁልጊዜም በቆንስላ በኩል ማለፍ መሆኑን ነው። አሜሪካ ውስጥ ሆኖ ማስተካከል የሚፈቀደው ሌሎች መደበኛ መንገዶች ሁሉ ሲሟጠጡ ብቻ ነው ማለት ነው። ክፍል 3 ወደ ቆንስላ አሰራር መመለስ፣ ዋናው ምክንያቱስ ምንድን ነው? ታዲያ መንግስት ለዚህ ሁሉ ለውጥ የሚሰጠው ምክንያት ምንድን ነው? ይሄ አዲሱ ፖሊሲ የኢሚግሬሽን ስርዓቱ ሕጉ ባሰበው መንገድ እንዲሰራ ያደርጋል ይላሉ። ምክንያታቸውም ቀድሞ የነበረው አሰራር ሰዎች ጥያቄያቸው ውድቅ ሲደረግባቸው ሀገር ለቀው ከመውጣት ይልቅ በሕገወጥ መንገድ ተደብቀው እንዲቀሩ ያበረታታ ነበር የሚል ነው። ይህንን ቀዳዳ ለመዝጋት ነው እንግዲህ አሰራሩን ጥብቅ ያደረጉት። እስቲ ይህ ነገር እንዴት እንደሚገነባኝ ኮንግረስ ለጊዜያዊ ጎብኚዎች ያሰበው ግልጽ የሆነ ባለ 4 ደረጃ አሰራር አለው። መጀመሪያ በጊዜያዊነት መግባት፣ የመጡበትን ዓላማ ማሳካት፣
ከዚያም አሜሪካን ለቆ መውጣት እና ቋሚ የመኖሪያ ፈቃድ ከፈለጉ ከአገር ውጭ ሆኖ ማመልከት ልክ እንደ መሰላል ነው። እያንዳንዱ እርምጃ የራሱ ትርጉም አለው። ይህንን ቅደም ተከተል መጣስ ወይም መዝለል ስርዓቱን እንዳዛባ ነው የሚቆጠረው። ይህ ሁሉ ሲሆን የኢሚግሬሽን አገልግሎቱ ወይም USCIS ሀብቱን የት ነው የሚያውለው? አብዛኛው መደበኛ ሥራ የውጭ ጉዳይ ሚኒስቴር ሲረከብ፣ USCIS ውስን ሀብቱን በጣም አስፈላጊ ወደ ሆኑ ጉዳዮች ያዞራል። ለምሳሌ ለአመፅ ወንጀል ሰለባዎች፣ የሰዎች ዝውውር ጉዳዮች እና የዜግነት ማመለከቻዎች ላይ የበለጠ ትኩረት ያደርጋል ማለት ነው። ይህ ማለት በረጅም ጊዜ በመጠባበቅ ላይ ላሉ ይበልጥ የሰብአዊ እርዳታ ለሚሹ ጉዳዮች ፈጣን ምላሽ ለመስጠት ያስችላል። ክፍል 4 ማንን ይጎዳ? የፖሊሲው ተጽዕኖ። እንግዲህ ይሄ ፖሊሲ በትክክል ማንን ነው የሚነካው? በመግለጫው ላይ በግልጽ እንደተቀመጠው በዋናነት ጊዜያዊ ቪዛ ያላቸውን ሰዎች ይነካል። ተማሪዎች፣ ጊዜያዊ ሰራተኞች፣ ቱሪስቶች እና በልዩ ሁኔታ የገቡ ሰዎች አሜሪካ የመጡበት ጊዜያዊ ጉብኝት ወደ ግሪን ካርድ መሸጋገሪያ የመጀመሪያ እርምጃ መሆን የለበትም። ዋናው መልእክት አጭርና ግልጽ ነው። የመጣችሁበትን ጉዳይ ፈጽማችሁ ወደ መጣችሁበት ተመለሱ የሚል ነው። እዚህ ላይ አንድ በጣም ከባድ ማስጠንቀቂያ አለ። የቪዛው ጊዜ ሲያልቅ ሀገርን ለቆ አለመውጣት አሁን እንደ ትልቅ አሉታዊ ምክንያት ነው የሚቆጠረው። በጣም ትልቅ ጥቁር ነጥብ ነው የሚሆነው። መደበኛውን የቆንሲላ አሰራር ለማለፍ ይህንን አሉታዊ ግምት ለመቀልበስ እጅግ አስገራሚ አዎንታዊ ሁኔታ እንዳለ ማሳየት ግድ ይላል። ካለበለዚያ መኮንኑ ማመለከቻውን ውድቅ ማድረጉ አይቀር። ክፍል 5 ልዩ ሁኔታዎችና እጅግ አስገራሚ ምክንያቶች። ታዲያ አንድን ጉዳይ እጅግ ልዩ የሚያደርገው ምንድን ነው? የቆንስላ አሰራርን ለማለፍ ምን አይነት ከባድ ምክንያቶች ያስፈልጉናል? መንግስት ይህንን ቃል ሲጠቀም ተራ የሆኑ የቤተሰብ መናፈቅ ወይም የሥራ ፍላጎቶችን ብቻ ማለቱ አይደለም። ዳኞችና ውሳኔ ሰጪዎች ከወትሮ የተለየ እና የሰውን ልብ የሚነካ እጅግ ጠንካራ ምክንያት ነው የሚፈልጉት። ዝም ብሎ ቀላል አይደለም። መኮንኖች ማመልከቻን ሲያዩ ብዙ ነገሮችን ሚዛን ላይ ያስቀምጣሉ። የቤተሰብ ትስስር፣ የኢሚግሬሽን ታሪክ፣ ጥሩ ስነ ምግባር፣ ከዚህ ቀደም የተደረገ ማጭበርበር ወይም የሕግ ጥሰት መኖር አለመኖሩን በጥልቀት ያጠናሉ። ውሳኔው የእነዚህ ሁሉ ሁኔታዎች ድምር ውጤት ነው እንጂ በአንድ ነጥብ ብቻ የሚወሰን አይደለም። አንድ አዎንታዊ ነገር ቢኖረትም ሌሎች አሉታዊ ነገሮች ካሉ ማመልከቻው ውድቅ ሊሆን ይችላል። አንድ በጣም ወሳኝ የሆነ ረቂቅ ነጥብ ላንሳ። ባለ ሁለት ዓላማ ወይም ዱዌል ኢንቴንት አላቸው ቪዛዎች አሉ። ለምሳሌ እንደ H1B የሙያ ሰራተኞች ቪዛ። እነዚህ ሰዎች በጊዜያዊነት እየሰሩ ቋሚ የመኖሪያ ፈቃድ እንዲጠየቁ ይፈቀድላቸዋል። ነገር ግን አዲሱ መመሪያ እንደሚለው ሕጋዊ ሁኔታቸውን ጠብቆ መቆየታቸው ብቻውን የሁኔታ ማስተካከኛ ፈቃድን ለማግኘት በቂ አይሆንም። ተጨማሪ አሳማኝ ምክንያቶች ማቅረብ አለባቸው። ይህ ለብዙ ባለሙያዎች ትልቅ ራስ ምታት ነው የሚሆነው። ሌላው ትልቅ ለውጥ ደግሞ መኮንኖች ማመለከቻን ውድቅ ሲያደርጉ አሁን በጽሩፍ በግልጽ ምክንያታቸውን ማቅረብ አለባቸው። አዎንታዊና አሉታዊ ጉዳዮችን እንዴት እንዳመዛዘኑ በዝርዝር መመዝገብ ይጠበቅባቸዋል። ይህ አሰራር መኮንኖች በዘፈቀደ ውሳኔ እንዳይሰጡ እና የእያንዳንዳቸው እምቢታ ተጠያቂነት እንዲኖረው ያደርጋል። አመልካቾችም ለምን እንደተከለከሉ ግልጽ የሆነ ምላሽ ያገኛሉ። እንግዲህ የሁኔታ ማስተካከያ ከተለመደ መንገድ ወደ እጅግ ልዩ ፈቃድነት ሲቀየር ይህ የዩናይትድ ስቴትስን የኢሚግሬሽን የወደፊት ገጽታ እንዴት ሊቀርጸው ይችላል? በጊዜያዊነት ለሚመጡ በሚሊዮኖች ለሚቆጠሩ ሰዎች ቀጣዩ ምዕራፍ ምን ይሆን? የዚህ መመሪያ መተግበር መላውን የዓለም አቀፍ ጉዞና የሥራ ስምሪት ሂደት ላይ ያመጣው ተጽዕኖ ቀላል አይሆንም። ይህንን ጥያቄ እያሰብን የዛሬውን ትንታኔያችንን እዚህ ላይ እናጠናቅቃለን።